የሊክተንስታይን ታሪክ የሚያስተምረን አንድ ትልቅ መርህ አለ። እሱም ምንድነው? የሀገር ጥንካሬ የሚለካው በመሬት ስፋት ወይም በሀብቷ ብዛት አይደለም። በፍጹም የሚለካው በህዝቦቿ አንድነት እና በመሪዎቿ ብልሃት እና አስተዋይነት ነው። እንግዲህ ሊክተንስታይን ምን ያህል ትንሽ እንደሆነች ለመረዳት እስቲ ይሄንን አስቡት። መላው አገሪቱ በኢትዮጵያ መዲና በአዲስ አበባ ውስጥ 3 ጊዜ ተደርጋ ትከባለች። ስፋቷ ብቻ አይደለም የሚገርመው፣ የህዝብ ብዛቷስ 39000 ብቻ። አስቡት፣ ይሄው እኮ ከአንድ ትልቅ ሰፈር ህዝብ ነው የሚያንሰው። ታዲያ ጥያቄው ይሄ ነው። የባህር በር የሌላት በተራሮች መሃል ተሸጉታ የምትገኝ እቺ ጥቃቅን ሀገር እንዴት ነው በዓለም ላይ ካሉ እጅግ በጣም ሀብታምና ሰላማዊ ሀገራት አንዷ ልትሆን የቻለችው? ሚስጥሩ ምንድነው? ብዙ ሰው ሊክተንስታይን ሲባል ወደ አእምሮ ይመጣው ባንክ ነው። እና አዎ የባንክ ዘርፉ ጠቃሚ ነው። ግን እውነተኛው የኢኮኖሚ ሞተሯ እሱ አይደለም። እውነታው ሌላ ነው። ልዩ እና ከፍተኛ ቴክኖሎጂን የሚጠቀም ማምረቻ ዘርፍ ነው። እሺ፣ ይሄ ደግሞ በጣም የሚያስገርም ነው። ባልተጠበቁ ነገሮች ላይ የዓለም መሪ ናቸው። ለምሳሌ ለዓለም ገበያ የሚቀርቡ ሰው ሰራሽ ጥርሶችን በማምረት ቀዳሚ ናቸው። አዎ፣ ሰው ሰራሽ ጥርስ ደግሞ ዓለም ላይ ያሉ ገንበኞች ሁሉም ያውቁትን ያንን ታዋቂውን የሂልቲ የኤሌክትሪክ መሳሪያዎችንም ያመርቱት እነሱ ናቸው። ይሄ ሁሉ ነገር የሚመነጨው ከአንድ ሀገራዊ ፍልስፍና ነው። ተፈጥሮ የከለከለኝን ነገር በአእምሮ እተካለሁ። ይህ አባባል የተፈጥሮ ሀብት ባይኖረንም በፈጠራና በብልሃት እናሸንፋለን የሚለውን ስልታቸውን ቁልጭ አድርጎ ያሳያል። በሀገሪቱ ውስጥ ከሚኖሩት ዜጎች በላይ የተመዘገቡ ኩባንያዎች አሉ። አስቡት፣ ከህዝቡ በላይ ድርጅት። ታዲያ የዚህ ሁሉ ውጤቱ ምንድነው? ውጤቱማ ስራ አጥነት የሚባል ነገር የለም በሚባል ደረጃ ነው። የሚታይ ድህነትም የለም። በቃ በኢንዱስትሪ ላይ ማተኮራቸው ሙሉ በሙሉ ስኬታማ የሆነ ህብረተሰብ እንዲፈጥሩ አስችሯቸዋል። yosh የኢንዱስትሪው ጉዳይ አንዱ ምሰሶ ነው። አሁን ደግሞ ወደ ሁለተኛውና በጣም አስፈላጊ ወደ ሆነው የስኬታቸው ምሰሶን ለፍ። ይሄ ደግሞ ከሰላምና ከጸጥታ ጋር የተያያዘ ነው። ታሪኩ እንዲህ ነው። ከ150 ዓመታት በፊት በ1868 ዓመት ላይ ማለት ነው፣ ሀገሪቱ በጣም ደፋር የሆነ ውሳኔ ወሰነች። ጦርነት ትርጉም የለውም ብለው በማመን የነበራቸውን ጦር ሰራዊት ለዘላለም በትኖታል። አስቡት፣ ከዚያን ጊዜ ጀምሮ ከ150 ዓመት በላይ ያለ ወታደር ነው ይኖሩት። ይህ ውሳኔ ምን ፈጠረ መሰላችሁ? በጣም የሚገርም የመተማመንና የደህንነት ባህል። ለምሳሌ ወንጀል በጣም ዝቅተኛ ከመሆኑ የተነሳ ሰዎች አብዛኛውን ጊዜ ቤታቸውን አይቆልፉም። ይህ ብቻ አይደለም፣ በብሔራዊ ባህላቸው ቀን ገዢው ልዑል ራሱ ዜጎችን ቤተ መንግስቱ ድረስ ጋብዞ ቢራ አብራቸው የጠጣ። በህዝብና በመሪ መካከል እንዲህ አይነት ቅርርብ በጣም የሚገርም ነው። ይሄ ሁሉ ታዲያ አንድ ወሳኝ ጥያቄ ላይ ያደርሰናል። ከዚች ትንሽ ሀገር ታሪክ እንደ ኢትዮጵያ ላሉ ሌሎች ሀገራት ምን አይነት ትምህርት መውሰድ ይቻላል? እስኪ እንደ መስታወት እንየው። ሁለቱን ሀገራት እስቲ ጎን ለጎን እናስቀምጣቸው። በአንድ በኩል ሊክተንስታይን አለች፣ በጣም ትንሽ፣ ህዝቧ ጥቂት፣ የተፈጥሮ ሀብት የላትም ማለት ይቻላል። በሌላው በኩል ደግሞ ኢትዮጵያ ሰፊ መሬት፣ ብዙ ህዝብ፣ የተትረፈረፈ ሀብት አላት። ውጤቱ ግን በጣም የተገላቢጦሽ ነው። አንዷ ሰላምና ብልጽግና፣ ሌላኛዋ ግጭትና ድህነት። ይህ ንጽጽር አንድ ጥልቅ ጥያቄ እንድንጠይቅ ያስገድደናል። አንድን ሀገር ስኬታማ የሚያደርጋት ነገር ምንድነው? የሊክተንስታይን ታሪክ የሚያስተምረን አንድ ትልቅ መርህ አለ። እሱም ምንድነው? የሀገር ጥንካሬ የሚለካው በመሬት ስፋት ወይም በሀብቷ ብዛት አይደለም። በፍጹም የሚለካው በህዝቦቿ አንድነት እና በመሪዎቿ ብልሃት እና አስተዋይነት ነው። በሌላ አባባል በትንሽ ዕቃ ውስጥ ትልቅ ተአምር መስራት ይቻላል ለሚለው ነገር ሕያው ምስክር ናት። ምንም እንኳን ትንሽ ብትሆንም ምን ያህል ትልቅ ነገር ማሳካት እንደሚቻል በተግባር ያሳየች ሀገር ነች። እናም ይሄንን ትንታኔ የምንዘጋው በአንድ ትልቅ ጥያቄ ነው፣ ሁላችንም ልናስብበት የሚገባ። አንድን ሀገር በእውነት ሀገር የሚያሰኘው ምንድነው? አንድን ህዝብ ሰላማዊ፣ የበለጸገ፣ ስኬታማ እንዲሆን የሚያደርጉት ወሳኝ ነገሮች ምንድናቸው?